ሰላም እንዴት ናችሁ? የተከሻቲው ቤተሰቦቼ ደህና ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። እንኳን ወደ ተከሻቲው በሰላም መጣችሁ። ሰብስክራይብ ያደረጋችሁኝ ሁላችሁንም በጣም ነው ማመሰግነው። እንዲሁም ሰብስክራይብ ሳታደርጉኝ ይህን ቪዲዮ የምትመለከቱ አንቺ ራስሽ የምትመለከቱ እህቴ ይህን ቪዲዮ አሁን የምታዩ ለምንድነው ሰብስክራይብ ያላደረግሽኝ? አሁን ግቢና ሰብስክራይብ አድርጊ። ሰብስክራይብ አድርጊ አሁን። አንተስ ብትሆን እህት አይደለም? ለምንድነው ሰብስክራይብ ያላደረግከኝ? ለምንድነው ማታበረታቱኝ? አሁን ግቡና ሰብስክራይብ አድርጉኝ። አንቺም አንተም ሰብስክራይብ አድርጉኝ። እህታችሁ አይደለም? እኔን አታበረታቱኝም? ሰብስክራይብ አደረጋችሁኝ? በጣም አመሰግናለሁ። በጣም እንኳንም ቤተሰብ ይሆናችሁ እንኳን በሰላም ተቀላቀላችሁ እንኳን ደህና መጣችሁ። ስለመጣችሁ በጣም ደስ ብሎኛል። ስለምታበረታቱኝ በጣም አመሰግናለሁ። ለኔ ሞራል ስለምትሆኑኝ በጣም አመሰግናለሁ። ወዳችኋለሁ። ወደ ዋናው ሐሳቤ ስገባ ምን መሰላችሁ? ከጊዜ ወዲህ የመጣ የባህሪ ለውጥ ነው ራሴ ላይ ማለት ራሴን እስክታዘብ ድረስ ራሴ ላይ ያመጣሁት ለውጥ ማለት ነው። የባህሪ ለውጥ ፈልጌው አስቤበት ምናምን አይደለም። በቃ እንዲሁ ሆኜ ራሴን አገኘሁት። አንዳንዶቹን ወዳቸዋለሁ፣ በጣም ወድጃቸዋለሁ እንኳን ሆኑ። አንዳንዶቹ ግን ብዙ ነገር እያሳጡኝ ነው። ለምሳሌ መርሳት። ይሄ በሽታ እኔን ብቻ ነው የተጠናወተኝ? በጣም ነው በጣም ብዙ ነገር እያሳጣኝ ነው ያለው። እኔ በእጄ ዕቃ ይዤ እፈልጋለሁ። የሆነ ነገር አስቀምጪ ተብዬ ተሰጥቼ ያስቀመጥኩበት ይጠፋብኛል። የምሬህ ነገር የጤና ነው ትላላችሁ? የምር በጣም እየተቸገርኩበት ያለ ጉዳይ ነው። እስኪ መፍትሄ ኮሜንት ላይ አስቀምጡልኝ። ምን ማድረግ እንዳለብኝ አላውቅም። በጣም መርሳት በሽታ ተጠናውቶኛል። እስከ መጨረሻው ስለተከታተላችሁኝ በጣም አመሰግናለሁ። በጣም በሉ ሰብስክራይብ፣ ላይክ፣ ሼር ሳታደርጉ እንዳትወጡ። ወዳችኋለሁ። ባይ